ትዳር አደጋ ላይ የሚጥሉ ተብሎ ከሚታሰበው መካከል ትልቁ ነገር በጓደኝነት ወቅት በግልጽ ያለመነጋገር ነው። በጓደኝነት ወቅት በግልጽ ያለመነጋገር ትዳሩን ያፈርሳል። ትዳሩ እንዲናድ ያደርጋል። ለምን? በጓደኝነት ጊዜ ሰው የሆነ ባህሪ ይደብቅና አንድ ቀን አብሮ ወጥቶ ለመግባት ሻይ ቡና ብሎ ነው ተደስቶ ወደ ቤቱ ብቻ ለመመለስ ሲል ባህሩን እየደበቀ ሄድና ስለ ነገ ያስባል። ስለ ነገ ሳስብ ነገ ትዳር ሲይዝ እንድናደርጋለን ትዳራችን በዚህ ይመራለን ብሎ ይነጋገራል። እሺ ተባሉ ትዳር ይይዛል። ትዳር ይዞ ወደ ትዳር ከገቡ በኋላ ትናንት ያልተለመደ ባህሪ ከአንዱ አካል ወይ ደግሞ ከሁለቱም አካል ሊታይ ይችላል። አንዳንድ ጊዜ እነዚህ ባህሪ ሲታዩ ምን ይሆናል? ትዳሩ ይናዳል፣ ትዳሩ ይወድቃል። ስለዚህ ያ እንዳይሆን ሰው ወደ ትዳሩ ከመግባቱ በፊት በጓደኝነት ጊዜ መነጋገር፣ በጓደኝነት ጊዜ ማንነቱን በግልጽ አንዱ ለአንዱ መግለጽ አለበት። ይህ ከሆነ ትዳሩ በጣም ያማረ ይሆናል። ትዳሩ በጣም እንደው የሚያስቀናና የተባረከ ትዳር ይሆናል።